ሰላም ውድ የዩቲዩብ ቤተሰብ ተከታታዮች በዛሬው ቪዲዮ ደግሞ ስለ ውቢቷ ፍኖተ ሰላም ከተማ ከ1933 ዓመተ ምህረት በፊት ወጀት ትባል ነበር። ንጉሠ ነገሥቱ አጼ ኃይለ ሥላሴ ከስደት ከሱዳን ሲመለሱ ፍኖተ ሰላም ውስጥ ውለው አድረዋል። ነይማ የኔ ዓለም ነይማ ላሳይሽ ነይማ በረሽ አገር ላሳይሽ ነይማ በረሽ አገር ላሳይሽ ጥጋብ ነው ተድላ ነው ዓለም ጨዋታ አይጠገብም ፍቅር ነው ጎጃም ፍኖተ ሰላም ፍቅር ነው ጎጃም። ንጉሥ አጼ ኃይለ ሥላሴ በሰላም መምጣታቸው ምክንያት በማድረግ የሀገሪቷን ስም ጠየቁ። ስሟ ወጀት ይባላል። አይ ስሟ ከእንግዲህ ወጀት ሳይሆን ፍኖተ ሰላም ነው። በ33 ዓመተ ምህረት በወረ ሚያዝያ ፍኖተ ሰላም ተብላ ተሰየመች። ፍኖተ ሰላም ፍቅር ነው ጎጃም ፍኖተ ሰላም የተቆረቆረችውም ማህደረ ሰላም ቅድስት ኪዳነ ምሕረት ቤተክርስቲያን ላይ ነው። ይህ የምትመለከቱት ቀስተ ደመና ድልድይ ይባላል። ጣሊያን በሚገነባው ሰዓት የምስራቅ አፍሪካ ማዕከል ይሆናል በማለት ሲሆን እንደ መለዮ እንዲያገለግል ይድባሶሊነ ጨሞጋ በራኔ ጎጀ ሳቷታው ጠማኝ እንደውና ማንኤል ደንበጫን ፈረስ ቤት ኳሪትን የወንዶች መኩያን አረንዛው ዳሞት ቸና ግምደ ወይን ይልማናና ደርሳን ፍቅር ሳቷታው አለኛ ልረሳ የነይ ጎመለል የነይ ጎመለል የነይ ጎመለል የነይ ጎመለል። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።